የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከኢሳት ጋር ቃለ ምልልስ አድርገዋል። በኤርትራ የሚገኙት የኢሳት ጋዜጠኞች ፋሲል የኔዓለምና መሳይ መኮንን ለፕሬዝዳንት ኢሳያስ አፈወርቂ በርካታ ጥያቄዎችን አቅርበውላቸዋል። ከተለያዩ አድማጮችና ተመልካቾች ለጋዜጠኛ መሳይ መኮንንና ለጋዜጠኛ ፋሲል የኔዓለም የደረሰውን ጥያቄ ለአቶ ኢሳያስ አፈወርቂ ያቀረቡት ጋዜጠኛ መሳይ መኮንንና ፋሲል የኔዓለም ከሲሳይ አገና ጋር ቆይታ አድርገዋል። ወደዛው እናልፋለን። በጣም አመሰግናለሁ መሳይ እንዲሁም ፋሲል በኤርትራ የምታደርጉትን ጉብኝት አሁንም ቆይታ ቀጥላችኋል። በዛሬው ዕለት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ማነጋገራችሁን እንግዲህ ከናንተው አረጋግጠናልና እስቲ መሳይ በዚህ ላይ የምትነግረን ነገር ካለ መቼ ምን ያህል ሰዓት የፈጀ ቃለ ምልልስ ነበር? ሲሳይ አመሰግናለሁ። እንግዲህ ዛሬ ነው ቃለ መጠይቁን ያደረግነው። እንግዲህ በዋናነት የኤርትራ የመምጣታችንም ከተልእኮቹ አንዱ የኤርትራ ባለስልጣናትን ማነጋገር ነው። በተለይ ፕሬዝዳንት አቶ ኢሳያስ አፈወርቂ ማነጋገር ነበርና ዛሬ ፕሮግራም ተይዞልን ነበርና አነጋግረናቸዋል። ያነጋገርናቸው በቤተ መንግስት አይደለም። እሳቸው ግድብ እያሰሩ ነው ያሉት የመስኖ ግድብ። እዛም ጽሕፈት ቤት ከፍተው ግማሽ የስራ ጊዜያቸውን በሚያሳልፉበት ቦታ ነው ዛሬ ቃለ መጠይቁ የተደረገውና በትንሹ ወደ 3 ሰዓት አካባቢ ፈጀ ይመስለኛል። ቃለ መጠይቁ በመጀመሪያ በትግርኛ ግማሽ ያሉ ከዛም በእንግሊዝኛ ነበር ቃለ መጠይቁ የተደረገውና እንግዲህ በርካታ ጉዳዮችን አንስተናል። በተቻለ መጠን ከተለያዩ አድማጮች ተመልካቾች በግጥም የደረሱንን ጥያቄዎች አካተን ነበር እሳቸው ጋር የቀረብነው። ብዙ ነገሮችን አንስተናል። እንግዲህ አሁን በዝርዝር ለመግለጽ እያንዳንዱ ላይ ምን ተናገሩ የሚለውን ለጊዜው ሁኔታዎች የሚያመቹ ባለመሆናቸው ስንመለስ በሰፊው እንመጣበታለን። ነገር ግን መሳይ እንዳልከው እንግዲህ አሁን በአጋጣሚ የሚያገኘዋችሁ ከቃለ ምልልሱ እንደወጣችሁ ስለሆነ ያለውን ዝርዝር ነገር በቃላችሁ በደንብ ልታስታውሱ አትችሉም። ገና ከድካም እንደወጣችሁ ነው የምንረዳውና እሱን እንግዲህ ተልኳችሁን ሌሎች ጉዳዮችንም ጨርሳችሁ እንደተመለሳችሁ በዝርዝር የምታቀርቡት ይሆናል። ፋሲል እንግዲህ ያው መሳይም በተነሱ ጥያቄዎች ላይ በተለይ ተንደረደራችሁበት መነሻ አድርጎ ጥቂት ማብራሪያ ሰጥቶናል። ከፕሬዝዳንቱ ጋር ባደረጋችሁት ቆይታ ምናልባት ገደብ አለ ከዚህ ይሄን መጠየቅ ትችላላችሁ በዚህ በኩል ላይ ለምላሽ ለመስጠት ፈቃደኛ አንልም የሚሉት ነገር ነበር? አይ አልነበረም። መጀመሪያ እኛም ምን ያህል ጥያቄዎች መጠየቅ እንዳለብን እኛ ቦታው በምንደርስበት ጊዜ እሳቸው መሳይ ቀደም ብለው እንደተናገረው ስራ ቦታ ላይ ነበሩ። ሌሎች ባለስልጣኖች እንግዲህ እዛ ላይ እንደተመለከትነው የመከላከያ ልብስ የለበሱ ባለስልጣኖች ሌሎችም ባለስልጣኖች ስለነበሩ ምናልባት እነሱንም ማስተናገድ ይኖርባቸው ይሆን ብለን የሰዓት ሊሚቴሽን ይኖር ይሆን ብለን ጠይቀን ነበረ። በተለይ ደግሞ እኛ መጀመሪያ ፕሮፖዛል ያቀረብነው በትግርኛ እንዲናገሩና ተጎን ሆነው አስተርጓሚ እንዲተረጉምልን ነበረ ጥያቄ ያቀረብነው። በዚህ የተነሳ ብዙ ሰዓት እንወስዳለን ብለን ጨንቆን ነበር። እሳቸው ሲናገሩ አስተርጓሚ ሲናገር፣ በኋላ ግን ስናናገራቸው ማንኛውም ጊዜ የፈለጋችሁትን ጊዜ ውሰዱና ጠይቁኝ፣ ማንኛውም ጥያቄ የመሰላችሁን ጥያቄ ሁሉ ጠይቁ ብለው አበረታቱን። ከዛ እኛም እንግዲህ የያዝናቸው ጥያቄዎች እሳቸው ከሚሰጡት መልስ እየተነሳን ወደ 1 ሰዓት ያክለውን ግን በትግርኛ ተናገሩ። ከዛ በኋላ ትርጉሙም እንግዲህ የተሻለ ነው በእንግሊዝኛ በዛው ቀጠሉ። ቀሪውን ደግሞ በእንግሊዝኛ ያደረጉት ማለት ነውና የሰዓት ገደብ አልነበረብንም። እንዲያውም እኛ ነን ራሳችን ሞር ያጠቃልል በመጣለበት መምጣታችን ነው እንጂ እሳቸው እስከ መጨረሻው ድል ሰጥተውን ነበር። የዛሬን ቀን ለኛ ነው የሰጡት ማለት ይቻላል። ዳልኩ ግን ሌሎች ባለስልጣኖች የሚጠብቋቸው ነበር ሊያናገሩ። ሰፊ ቃለ ምልልስ ነው የሰጡን። በአጠቃላይ መሳይ ተናግሮታል። ቃለ ምልልሱ በ3 ዋና ዋና ጉዳዮች ላይ ያተኮረ ነበረ። እኛው የግል ህይወታቸውን የተመለከተ ነው። አስተዳደጋቸውን፣ ቤተሰባዊ ይዘታቸውን፣ ስለ ልጆቻቸው ያለውን ጉዳይ በተመለከተ በቃ ፐርሰናል የግል ህይወታቸውን በተመለከተ የቀረበ ጥያቄ ነው። ሁለተኛው ስራ በአሁኑ ሰዓት በሁኔታ ላይ ያለችው ኢኮኖሚያ ምን ይመስላል፣ ፖለቲካዊ ነገሮች ምን ይመስላሉ በሚለው ላይ በሱ ላይ ትኩረት አድርገን ጠይቀናል። በሶስተኛ ደረጃ በኢትዮጵያና በኤርትራ መካከል ስላለው ግንኙነት ስለነበረው ስላለፈውና ስለአሁኑ እንዲሁም ስለመጪው ጊዜ ምን ሊመስል እንደሚችል በእነዚህ 3 መሰረታዊ ጉዳዮች ላይ የተለያዩ ጥያቄዎችን አንስተን ከታሪክም ከወቅታዊ ፖለቲካ አንጻር እንዲያዩልን ጥያቄዎችን አቅርበን እንግዲህ መልሰዋል ማለት ነው። የጊዜ ገደብም አልነበረብንም። ጥያቄን ጠይቁ ያን ጠይቁ የሚባል ነገር አልነበረም። እኛ በተሰፋን በአመንበት መሰረት ያው ጥያቄዎችን አቅርበናል። ፋሲል ምናልባት ኤርትራ ውስጥ እንግዲህ በግልጽ የሚታወቅ ነገር ነው መድብለ ፓርቲ ስርዓት የለም፣ ህገ መንግስት በዛች ሀገር የለምና እንዲህ አይነት ጥያቄዎችን አቅርባችሁ በእሳቸው በኩል ምላሽ ተገኝቷል? አዎ እንዲያው እንዲያቀርብነው ጠቅለል አድርገን ነው። አንደኛ በውጭ ሀገር ባሉ ሚዲያዎች ኤርትራ በኢኮኖሚ በኩል ልትፈራርስ የደረሰች ሀገር እንደሆነች፣ ከፍተኛ የኢኮኖሚ ችግር ያለባት ሀገር እንደሆነ፣ የዲሞክራሲ ተቋማት የሚባሉት የፍሪ ፕሬስ፣ ህገ መንግስት፣ ምርጫ የመሳሰሉት ነገሮች ባለመኖራቸው አብዮት በማንኛውም ጊዜ ሊነሳና ኤርትራ ሊያፈራርስ ይችላል የሚሉ
አስተያየቶች ይሰማሉ እና እንደው በእርሶ በኩል የኤርትራ አጠቃላይ ፖለቲካዊና ኢኮኖሚያዊ ነገሮችን እንዴት ይገመግሟቸዋል ብለን ጠይቀናቸዋል። ከዚሁ ጋር ተያይዞ በግልጽ ኤርትራ ከመጣን በኋላ የምናያቸው የኤሌክትሪክ ኃይል አቅርቦት እጥረት እንዲሁም የኢንተርኔት ኮኔክሽን ደካማ መሆን ይሄንንም ጉዳይ አንስተን ጠይቀናቸዋል። እሳቸውም ነገሮችን እንዴት በሚረዱበት መልኩ ሊያስረዱን ሞክረዋል። መልሱን ይሄ ነው ማለቱ እንደው በኋላ ላይ ቪዲዮ ራሱ ተተርጉሞ በደንብ የሚቀርብ ይሻላል። እሳቸው ግን የራሳቸው እይታ አላቸው። ኤርትራን በምን መልኩ መቅረጽ እንደሚፈልጉ ኤርትራ በምን መልኩ መታየት እንዳለባት በደንብ አድርገው ማለት ያው እንግዲህ ለመግለጽ ሞክረዋል። ምናልባት ያኔ ቪዲዮ ላይ ሊቀርብ ይሻላል። አሁን እርሱ እንደዚህ ብለዋል በመናገር እንግዲህ እንዳልኩት ድንገት ተወጡ ነው ያገኘዋችሁና ብዙ ዲቴል ነገር አሁን መናገር ከድካሙ ከምን አንፃር እንደማትችሉ ገምታለሁ። ሌላው እንግዲህ እናንተ ዋናነት ወደዛ ሄዳችሁበት የኢትዮጵያ ተቃዋሚዎች በኤርትራ ውስጥ ከለላ አግኝተው እየተንቀሳቀሱ ያሉበት ሁኔታ ነው ያለውና ቀደም ሲል በጉዟችሁ በዝርዝር ይሄን ተመልክታችኋልና የኤርትራ መንግስት የኢትዮጵያ መንግስት የሚቃወሙ ኃይሎችን እዛ ከለላ ሰጥቶ ይሄን ድጋፍ የሚያደርግበት ምክንያት በተመለከተ ጥያቄ ተነስቶ በእርሳቸው በኩል የተሰጠ ምላሽ አለ። ምናልባት እዚሁ ላይ ጨምረህ እንድትገልጸው እዛው ኤርትራ ውስጥ በተለያየ መንገድ እንደዚሁ ትግል ለማድረግ ምንም ሄደው በተለያየ መንገድ ደብዛቸው የሚጠፋ ሰዎችም እንደሚኖሩ በተለያየ ጊዜ ሲገለጽ ነበርና ይሄ ሰው አእምሮ ውስጥ የሚነሱ ጥያቄዎች በእናንተ በኩል አብረው ተነስተው ይሆን? እንግዲህ ቀደም ሲል በመነሻ እንደገለጽኩት እኛም ጥያቄዎችን ስናዘጋጅ በተለያየ መልኩ ከአድማጮችም የመጡልን ከኤርትራና እዚህ ካለው መንግስት ጋር በተያያዘ የሚነሱ ጥርጣሬዎች፣ ስጋቶችን እንድናነሳ የደረሱ መልእክቶች ነበሩና ያንን በጥያቄ መልክ አንስተናል። በተለይ የኤርትራ መንግስት ኢትዮጵያን ለማዳከም ከትግል ጀምሮ እስካሁን ድረስ ብዙ ነገር ሰርቷል። እንደውም ህዝባዊ ወያኔ ሓርነት ትግራይን አምጦ በመውለድ ለኢትዮጵያ አሁን ላለችበት ሁኔታ ተጠያቂ የሻዕቢያ መንግስት ነው የሚል ነገር አንስተናል። ግልጽ ይህንን አሁን ባልኩት መልኩ ነው ለሳቸው ያነሳሁት። እንደውም ለኢትዮጵያ የ100 ዓመት የቤት ስራ መስጠታቸውን ተገለጸ። የእሳቸው ንግግርም በተለያየ ኢትዮጵያውያን ዘንድ ሻዕቢያ ለኢትዮጵያ ስጋት እንደሆነ የሚነሳበት አጋጣሚ እንዳለ ገልጸናል። የኢትዮጵያ ተቃዋሚዎችንም በተመለከተ በዘር በማደራጀት ተነጣጥለው እንዲታገሉ ያደረጉ እንደሆነ መንግስታቸው ይህንም ኢትዮጵያን በስጋት የሚያነሱት እንደሆነ ገልጸንላቸው በጥያቄ መልክ ያነሳንበት አጋጣሚ ነበርና ይህንንም እሳቸው መልሰዋልና እንደው ብዙ ጊዜ በታሪክ የሚነገረን ወይም ደግሞ ከዚህ በፊት ስንሰማቸው የነበረውን እሳቸው በሌላ መልኩ ያለውን በእነሱ በኩል ሲደረግ የነበረውን ነገር ነው ለማስረዳት የሞከሩት። ታሪክ ይፈርዳል ያሉት እኛ ስናደርግ የነበረውን አሁንም እያደረግን ያለነውን በተመለከተ ነገ ከነገ ወዲያ ታሪክ ምስክርነቱን የሚሰጥበት ሁኔታ እንዳለ ነው የገለጹት። አንተም እንዳልከው እዚህ ኢትዮጵያውያን የአንድነት ኃይሎችን የኤርትራ መንግስት እንደማይፈልግ የአንድነት ኃይሎችን እያፈነን እየገደለ ደርዛቸውን እያጠፋ እንዳለ በኢትዮጵያ ዘንድ በስጋት ይነሳል የሚለውንም አንስተንላቸው ነበርና ይህንን በሙሉ እዚህ የሚመጣ በጋዜጠኛም ሊሆን ይችላል ሌላም አካል መጥቶ በራሱ ጊዜ ሊደርስበት የሚችል እውነታ ይሆናል። እኔ አሁን አላስተባብልም፣ እንዲኖር ብዬም ልገልጽ አልችልም። ነገር ግን ማንም ሰው ይሄ በእንደዚህ በሚገለጸው መልኩ አምኖ ከተቀበለ ምንም ማናደርግ አንችልም። ነገር ግን መጥቶ ያለውን ሁኔታ መሬት ላይ ያለውን ሁኔታ መከታተልና ለራሱ እውነቱን ሊደርስበት ይችላልና ይህንን ለእናንተ ተዋለው ነው ያሉት። እኛም እንግዲህ በቆይታችን እውነት የኤርትራ መንግስት ኢትዮጵያን በዘር ተደራጅተው ተነጣጥለው እንዲታገሉ እያደረገ ነው የሚለውን ነገር ለመቃኘት ሞክረን ነበር። እኛ የደረስንበት የራሳችን ድምዳሜ አለ። ምናልባት ይሄ ድምዳሜ ወይም ደግሞ ይሄ የኤርትራ መንግስት እያደረገ ያለውን እንቅስቃሴ ከቅርብ ጊዜ በኋላ ነው የመጣው የሚልም ነገር ውስጣችን ተፈጥሯልና አሁን ያየነው ከሚባለው በተቃራኒ መሆኑን የተረዳነውና ፕሬዝዳንቱ የሚሉት በትክክልም ለኢትዮጵያ አንድነት ኃይሎችን ደም ወደ ውደት እያመጣቸው እንዳለ እኛ በግላችን የተረዳንበት አጋጣሚ አለ። እሳቸውም አጠንክረው ነው የገለጹት። ከዚህ በተጨማሪ ለኢትዮጵያውያን እንደዚህ መበታተን ብዙ ጊዜ የሻዕቢያ መንግስት ወይም የኤርትራ መንግስት የህዝባዊ ወያኔ ሓርነት ትግራይ ህወሓትን ተጠያቂ ያደርጋል። እሳቸው በተደጋጋሚ ለዚህ ሁሉ ጥፋት ተጠያቂው ህወሓት ነው ሲሉ ገልጸው ነበርና ከኛ የተነሳላቸው ጥያቄ አለ። እናንተስ የምትወስዱት ኃላፊነት የለም ወይ? ሁሉን ነገር ህወሓት ላይ መደፍደፍ ይቻላል ወይ? እናንተ በተወሰነ ደረጃ ቢሆን በከፊልም ሊሆን ይችላል ኃላፊነት ልትወስዱ አትችሉም ወይ? ኢትዮጵያም ሆነች ኤርትራ ለደረሱበት ችግር ተጠያቂ የምትሆኑበት አጋጣሚ የለም ወይ የሚል ጥያቄም አንስተን ነበረ። እሳቸው ከተጠያቂነት ወይም ከኃላፊነት ልናመልጥ የምንችል አይደለንም። ዋናው ነገር ወደፊት እንዴት እናድርግ ነው። ለፈጸምነው ስህተት ላጠፋን ጉድዊል ነው የሚሉት በመልካም ስሜት ላጠፋነው ሆነ ስህተት ለሰራ ነው ከዚህ በኋላ መወቃቀሱ ሳይሆን ካሁን በኋላ ምን ማድረግ አለበት፣ ካሁን በኋላ በምናደርገው ልንክስ ይገባል።
የተፈጸመው ስህተት የታሪክ ግድፈትም ሊሆን ይችላል እነሱን በማረም የተፈጸመው በደል ወይም ስህተት መካስ እንችላለንና ወደፊቱን በማሰብ ማስተካከል እንችላለን ለዚህ ትልቁ ጋሬጣ የሆነው ህዝባዊ ወያኔ ሓርነት ትግራይ እንደሆነ ገልጸዋልና ትግሉን በተመለከተ በተለይ በትጥቅ ትግል ያሉትን ለምንድነው የኢትዮጵያ ተቃዋሚ ኃይሎች የምትረዱት የሚል ነገርም አንስተናል እንግዲህ ይሄ እነሱ እኛ አይደለንም ያቋቋምናቸው እዚህ መጥተው የተቋቋሙ ናቸው እኛ አብረን እንዴት ልንሰራ እንችላለን የሚለውን ነው እያሰብንበትና እየሰራንበት ያለው እንጂ እኛም ይሁኑ ብለን ያቋቋምናቸው አይደሉም ይሄንንም ልናደርግ አንችልም ስለዚህ እነዚህ የተቋቋሙት ኃይሎች ውስጥ ካለ ችግር በመነሳት ወደዚህ የመጡ ናቸው በኢትዮጵያ በየትኛውም አቅጣጫ ብትሄዱ በሰሜኑም በምስራቁም በምዕራቡም ኢትዮጵያዊ የሚናገረውን በደንብ የምታውቁት ይመስለኛል የዛ ውጤት ነው እዚህ ትግል ሜዳ ላይ የሚገኙት ኃይሎች የዛ የኢትዮጵያውያን የብሶት ውጤት ናቸው ስለዚህ እነሱን እንዴት እንርዳ የሚል እንጂ እኛ ቀድመን እነሱን እዚህ አቋቁመን ወይም ደግሞ አደራጅተን እያንቀሳቀስናቸው አይደለም የሚል ነገር አንስተዋልና ሁሉ ነገር እሳቸው የሚገልጹት እንግዲህ በፊት ስንሰማው ከነበረው በተቃራኒው መሆኑ ምናልባት ከዚህ በኋላ ነገሮችን እንዴት እንረዳለን ሲናገረን የነበረውንና አሁን ደግሞ በኤርትራ መንግስት በኩል የሚገለጸውን ይዘን እንግዲህ ለውይይት በር የሚከፍት ነገር ያገኘን ነው የሚመስለኝ ሲሳይ አመሰግናለሁ መሳይ ፋሲልን ላገኘው ወደ ማጠቃለያው እንሄድ እንግዲህ በአጠቃላይ እንደገለጻችሁልን ሰፋ ያለ ቃለ ምልልስ ነው እንግዲህ ይሄንን እናንተ ከዛ ከተመለሳችሁ በኋላ በቪዲዮ የተደገፈው ነገር ሰው አይቶ የራሱ ማስተያየት ይሰጣል ከዛም ተነስቶ የኢትዮጵያን ፖለቲካ ለመቃኘትም የሚያስችል ይመስለኛል እንግዲህ አብዛኛውን ስራዎቻችሁን አጠናቃችኋል ከዚህ በኋላ ቀሪ ስራዎች እንግዲህ ወደ 75% ስራ እንዳጠናቀቃችሁ ነው የሚታመነው እንግዲህ ስራችሁን አጠናቃችሁ ወደ አምስተርዳምና ዋሽንግተን ዲሲ ተመልሳችሁ በእጃችሁ ያሉትን በርካታ ሰነዶች ለህዝብ ለተመልካችም ለአድማጭም እንደምታደርሱ ተስፋ አደርጋለሁ እንግዲህ በመጨረሻ በዚሁ በቃለ ምልልሱም በአጠቃላይ ጉዳይ ላይ የምታነሳው ነገር ካለ እንደገናም ደግሞ በሚቀጥለው ሳምንት ውስጥ እንደዚሁ ደግሞ እናገኛችኋለን ከማለታችሁ በፊት አመሰግናለሁ ሲሳይ እንግዲህ በመጨረሻ ያው እንዳልኩ ቀሪ ስራዎች አሉብን ትንሽ ኮምፕሬሄንሲቭ የሆነ አጠቃላይ አካባቢውንም እንደሚያሳዩ ነገሮችን በመቃኘት ሙከራ ስለምናደርግ እንግዲህ ቀናት ምናልባትም የሚቀጥለው ሳምንት እንቆይ እንችላለን በትክክል ማወቅ አንችልም እና ያልተጠናቀቁ ስራዎች አሉ እነሱን ስራዎች አጠናቀን እንግዲህ ያው ምናልባትም አጠቃላይ ግምገማችንን ወደዛ ከመምጣታችን በፊት አንድ ጊዜ ደውለህ ታገኘን ትችላለህ ሆፕፉሊ በዛ አስተያየታችንን ለማቅረብ እንሞክራለን በጠቅላላ ዛሬ የነበረን ቆይታ ፕሬዚደንቱ ጋር ለጋዜጠኞች አክሰስ ማድረግ ይገባል ፈቃደኝነታቸውን ገልጸው የፈለግነውን ጥያቄ እንድናቀርብ ማድረጋቸው በመናቀርባቸው ጥያቄዎች ላይ ሁሉ ሆነው ምንም ነገሮችን በእርጋታ መመለሳቸው አንዳንድ ጊዜም እንደ ቀልድ አድርገው ሲናገሩ ማየታችን ያበሳጫቸዋል ብለን የፈራናቸውን ጥያቄዎች ሳያበሳጫቸው እንደውም እንደ ፈገግታ እያሳዩ መመለሳቸው ይሄ በእኛ ላይ እንግዲህ የሚያሳድረው ተጽዕኖ ይኖራል እስከዛሬ ድረስ ፕሬዚደንት ኢሳያስ አፈወርቂን የምናውቅበት እሳቸው በተመለከተ የሚጻፉ ነገሮችን እና አሁን እኛ ደግሞ ቀርበን እንግዲህ ለሶስተኛ ጊዜ ነው ዛሬ ያገኘናቸው ከዚህ ቀደም ከፖለቲከኞች ጋር አይተናቸዋል እንደገና በአንድ ጊዜ ደግሞ በስራ ላይ መጥተን አይተናቸዋል ዛሬ ለሶስተኛ ጊዜ ነውና ነጻ ሰው መሆናቸውን አይተናል እኛም በነጻነት ጠይቅ መጀመሪያውኑ ሲቀበሉ ጀምሮ ከዛ በኋላ የነበሩት ሂደት እስከ ጥያቄ ከመግባታቸው ወደ ጥያቄ ከመሄዳቸው በፊት ያሳዩት ነገሩን በጣም ቀለል አድርገን እናየው ያደረጉት ነገር ጥሩ እንደነበረ መመስከር ይቻላል ከዛ ጥያቄያችን የነበረው በአማርኛ እንዲመልሱልን ነበር በጣም ፑሽ አደረግናቸውና ቋንቋን በተመለከተ እንግዲህ ያላቸውን አመለካከትም ገለጹልና መጨረሻ ላይ ለምን በማይናገሩ ለስጠይቃቸው አባታቸውን ታሪክም አንስተዋል አባቴ ልጅ ያለው አንድ ያስተነተቀኝ ነገር ነበር አሉ እሳቸው አባት ጣሊያንኛ በደንብ ይችሉ ነበር ግን ጣሊያንኛ ፐርፌክት እስኪችሉ ድረስ መናገር ቋንቋን አንድ ሰው በጣም ፐርፌክትሊ እስካልቻለው ድረስ መናገር የለበትም ቋንቋ ያበላሻል የሚል እምነት ስለነበራቸው እኔንም አንድ ነገር ፐርፌክትሊ እስካልቻልከው ድረስ ቋንቋን እየተባበርክ እንደዚህ እያልክ በእንግሊዝኛ በአማርኛ እየቀላቀልክ መናገር የለብህም በሚል ማስጠንቀቃቸው ያ ከአእምሮዬ ውስጥ ተቀርጾ አሁን የምማምነው በዛ መልኩ ነው ግን ፕራክቲስ ስላላረኩት ነው ቋንቋ ማንነትንም አይገልጽም ይሄ ጥላቻ ምልክት ነው ምናምን የሚባለው በትክክል አይደለም ሰዎች ብዙ ቋንቋ ሊማሩ ይገባል ቋንቋ መማር እንዲሁም ለሪጂኑ በጣም ይጠቅማል አምስት ቋንቋ ማወቅ ኮሚኒኬሽንን በቀላሉ ኮሚኒኬት ለመረዳዳት ይጠቅማል ከዚህ አንጻር ነው መታየት ያለበት የኔ ፕራክቲስ ጉዳይ ካልሆነ በስተቀር ሌላ ምንም ምክንያት የለውም ብለው ተናገሩ እና በአጠቃላይ የነበረው ከፕሬዚደንቱ ጋር የነበረው ቆይታ በጣም ጥሩ ነው ሌሎች ነገሮችን ተመልክተናል በተለይ ዛሬ ጉብኝት ነበረን በዚሁ ናሽናል አርካይቫቸውን ለመጎብኘት ሞክረናል በጣም ብዙ የሚያስደምሙ ነገሮችን ያየ ነው እና እንግዲህ አጠቃላይ ቆይታችን እስካሁን ያለው ጥሩ ነው ከዚህ በኋላ ያየን ደግሞ እንግዲህ
በቀናት በሂደት እናየዋለን ሲታይ። እንግዲህ ፋሲል እንደገና በሚቀጥለው ሳምንት እንግዲህ ምናልባት ቀሪ ነገሮችን መነሻ አድርጋችሁ እንዲሁ ቆይታ እንደምናደርግ ተስፋ አደርጋለሁ። ወይ መጨረሻ ነገር ምን ተጋብዛችሁ ቤተ መንግስት ወይ ደግሞ ቤተ መንግስት አይደለም ብላችኋል፣ እሳቸው ስራ ቦታ ነው። እሱ በጣም ነው የሚገርም። ማክሰኞ ዕለት እንደዚሁ እሳቸውን ለማግኘት ሄደን ነበርና የዛ ቀጠሯችን ማክሰኞ ዕለት ነው የነበረው። ከዛ ብዙ እንግዶች ነበሩባቸውና ሲያስተናግዱ ደከማቸው። እኛ ደግሞ ቁርስ አዘን መሳይ እንቁላል ፍርፍር አዞ ነበርና እሱን ልንበላ እየተጠባበቅን እያለን አሁን ሰዓት ስለተገኘ ተነሱና ሄዱ ተባለ። ምግብ ሳንበላ ቀጥታ ወደ እሳቸው ወደ ፕሮጀክቱ ወዳለበት ወደ 30 ኪሎ ሜትር 40 ኪሎ ሜትር ካስመራው እዛ ሄድንና ራበንና ምንድነው መሰላው ምናምን ያለ ስንጠብቅ አቶ የማነ ገብረአብ ማለት ያው እንግዲህ የፖለቲካ ጉዳይ ኃላፊውና የፕሬዝዳንቱ አማካሪ ጠየቅናቸው። እንደዚህ ራብ አለቅና ምንላቸው ምግብ አልነበረም። ቡና ስለነበረ ቡና ጋበዝና ከዛ እነሱ የሚበሉት ቴምር። ስለዚህ እኔ ደግሞ ቴምር ለመጀመሪያ ጊዜ አጥኔ በርክ ያልወደውም ነበር፣ ግን እርቦን ስንቀምሰው ያው ቆንጆ ቴምር ነበርና ቴምር በልተን ነው ያልነው። ዛሬ ግን ምንም ነገር አልሰጡንም። ምንም የለም እኮ እዛ፣ ግን ቡና አንድ ስኒ ቡና ሰጥተውናል። ያው ምግብ ምንም ስለሌለ መስክ ላይ ነው ያላችሁት። መስክ ስለወጡ ማለት ነው ነው ፕሮጀክቱ ላይ ጽፈት ቤት ከፍተዋል እና የተወሰነውን እንግዲህ በየቀኑ ይሁን በይምን አልናቀም እንግዲህ 3 ቀን ሙሉ እንዴት ያገኘናቸው እዛ መስክ ላይ ነው። ግን መስክ ላይ ሲባል ትንሽ መጠነኛ ድንኳን ነገር ቤት አሉ፣ ድንኳኖች አሉ። የምንድነው የኢንጂነሮች የሰራተኞች ቤቶች አሉ በዙሪያቸው። የእሳቸው ጽፈት ቤት አለ። ጽፈት ቤት ውስጥ አንድ ኮምፒውተር እና አንድ ቴሌቪዥን እንትን አለ፣ ያው ተደምናም ያገኙበት ማለት ነው። ከሱ ቀጥሎ ግን ሻይ የሚጠጣበት አንድ ድንኳን አለ። ድንኳን ውስጥ ነው የገባነው እንግዲህ እንደ ማስተናገጃ ማለት ነው። ግን ከድንኳን ውስጥ ገባ የሚሰጠው ቡና ነው። ማክሲመም ኤርጎናል ብለን ነው ቴምር የተቀበልነው ያኔ ቢሆን። ኦኬ ፋሲል መሳይል ላገኘው ለማጠቃለል ሳይሆን እንደው አንዳንድ አድማጮችም ለሌሎችም እንዲሁ ግንዛቤ ይሰጣሉ ብለን የምናስባቸው ነገሮችን ወደፊት በሰፊው የምናነሳ ይሆናል። ይሄ ከሳቸው ጋር ያደረግነው ቃለ መጠይቅ ምናልባት ለውይይት በር ከፋች የሚሆን ይመስለኛል። እስካሁን ስለ ኤርትራ የምናውቀው፣ ስለ ሻዕቢያ የትግል ታሪክ የምናውቀው፣ ስለ ወያኔ ሓርነት ትግራይ የምናውቀው እነዚህ ነገሮች አሉ። በፊት ከአንድ ወገን ነበር የምንሰማው። አሁን ደግሞ ይሄኛው ወገን የራሱን ቨርዥን ወይም ደግሞ በሱ በኩል ያለውን ታሪክ ነግሮናል እና አሁን ይሄ ፍርዱ ለህዝብ የሚቀርብ ነው። ህዝቡ የተነገረውን ታሪክ አመዛዝኖ በእነዚህ ሀገራት መሀል ያለውን ወደፊት እድል ዕጣ ፈንታ የሚወስንበት ይሆናል እና ይሄ በተለይ አሁን ባላንስ በሆነ መልኩ ነገሮችን እንድናይ ያደረገን አጋጣሚ በመሆኑ ለአድማጮቻችንና ለተመልካቾቻችን ጥሩ አጋጣሚ ብዬ ነው የምጠቅሰው። እሳቸውም አንድ ጥሪ ያደረጉት ነገር አለ። ፕሬዚዳንት ኢሳያስ ለኢትዮጵያና ለኤርትራ ህዝቦች ጥሪ አድርጓል። እንግዲህ መጀመሪያ አዌርነስ ግንዛቤ መፈጠር አለበት። ከዛ ኦርጋናይዜሽን ድርጅታዊ መዋቅር መፈጠር አለበት። ከዛ በኋላ ለለውጥ መስራት መቻል አለብን። ይሄ ሂደት መኖር አለበትና ሁለቱ ህዝቦች መገናኘት አለባቸው። መጀመሪያ መቅደም ያለበት እንደውም ከፈረሱ ጋሪው አይቀድምም ወይ ብለን ጥያቄ አንስተንላቸው ነበር። ህዝቡ ሳይቀራረብ በመሀል ያለው ጥላቻ፣ አንዱ ስላንዱ ያለው የተሳሳተ ስሜት ሳይቀረፍ ይሄ በወታደራዊ በኩል የሚደረገው ድጋፍ ምን ያህል ውጤታማ ሊሆን ይችላል የሚል ጥያቄ አንስተንላቸው የሰጡን መልስ ነው። እንግዲህ ይሄ መጀመር አለበት። በውጭ ሀገር ያሉ ኢትዮጵያውያንና ኤርትራውያን የራሳቸውን ምሽት በማዘጋጀት በጋራ የተለያዩ ምሽቶችን የተለያዩ ስብሰባዎችን በማዘጋጀት ይሄንን ነገር መጀመር አለባቸው። ከዚህ በኋላ ሁሉ ነገር እድል ዕጣ ፈንታው የሁለቱ ህዝቦች ያለው በእነዚህ በኢትዮጵያና በኤርትራን እጅ ላይ ነው የሚል ነገር ያነሱት። እንደውም ኢትዮጵያና ኤርትራ ብሎ መናገር ያስቸግረኛል ነው፣ እኔ ለአፌም ይከብደኛል ብለው ነው የገለጹት። ወያኔ ብለው የሚገልጹት ማለት ነው ህዝባዊ ወያኔ ሓርነት ትግራይ የፈጠረው ውዥንብር ነው። በኤርትራና በኢትዮጵያ ህዝቦች መሀል ያለው ግንኙነት የትኛው መንግስት ቢመጣ ሊቀይረው የሚችል አይደለም። የታሪክ ግድፈቶች ነበሩ። ያንን ግድፈቶች ተጠቅሞ አሁን በስልጣን ላይ ያለው ህዝባዊ ወያኔ ሓርነት ትግራይ አባባሰው ለራሱ በሚመች መልኩ አቀጣጠለው። ስለዚህ ይሄ ነገር መታረም አለበት። እኛ ከዚህ አንጻር ታሪካችንን ወደ ኋላ መልሳችሁ በማደሮችም በተለያዩ አካባቢዎች የተቀመጡ የኛ የተለያዩ መዛግብቶች አሉ፣ ድምጾች አሉ፣ የስብሰባ ቃለ ጉባኤዎች አሉ። እነሱን በመመልከት እኛ ምን እናደርግ እንደነበረ ከዛ መረዳት ትችላላችሁ ብለዋልና እንግዲህ ከዚህ በኋላ የኢትዮጵያና የኤርትራ ህዝቦች እንዲገናኙና ውይይት እንዲጀምሩ ለወደፊቱ መልካም ግንኙነት ከወዲሁ ጤናማ የሆነ ማህበረሰብ እንዲፈጠር ንግግር እንዲጀመር ጥሪ አቅርበዋልና ይህንን ነው የምንለው። እንግዲህ ወደፊት ስንመለስ በተለያዩ አካባቢዎች ጉብኝት እናደርጋለን። ከዛ ስንመለስ ቃለ መጠይቁን እናቀርባለንና ለውይይት ጥሩ አጋጣሚ ይሆናል ብዬ አስባለሁ። በጣም አመሰግናለሁ መሳይ። እንግዲህ ኢንተርኔቱ ፈጠን ያለ ሆኖ የተወሰኑ ቪዲዮዎች ተልከው አብሮን ብናያይዘው ጥሩ ነበር። አሁንም ረጅም ጊዜ አይደለም፣ ስትመለሱ ይቀርባል። በጣም አመሰግናለሁ መሳይ መኮንን እንዲሁም ፋሲል ያለም ከአስመራ።
እሺ እናመሰግናለን።